ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ተከታታዮች ለዛሬ ሚያዝያ 29 ከባንክና ከጥቁር ገበያ የምንዛሬ መረጃ ይዤላችሁ ቀርቤያለሁ። በዛሬ የምንዛሬ ዋጋ ተመን ከጥቁር ገበያ 15 ሀገራት እንዲሁም የባንክ ምንዛሬ መረጃ ተመን ይዤ መጥቻለሁ። ቪዲዮውን ላይክ፣ ሼር በማድረግ ጀምሩ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን በቀጥታ ወደ መረጃው እንገባለን። በዛሬው ዕለት በጥቁር ገበያ አንዱን የስዊስ ፍራንክ 239 ብር ከ55 ሳንቲም እየተመነዘረ ይገኛል። ስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ75 ሳንቲም ገዝቶ 202 ብር ከ73 ሳንቲም እየሸጠው ይገኛል። የኢትዮጵያ ንግድ ባንክ አንዱን የስዊስ ፍራንክ 193 ብር ከ45 ሳንቲም ገዝቶ 197 ብር ከ32 ሳንቲም እየመነዘረው ይገኛል። የግል ምንዛሪ ቢሮዎች ለአንድ ስዊስ ፍራንክ 214 ብር ከ25 ሳንቲም ገዝቶ 218 ብር ከ54 ሳንቲም እየሸጠው ይገኛል። ቀጥለን የምናየው የካናዳ ዶላር ነው። አንዱን የካናዳ ዶላር በጥቁር ገበያ 136 ብር ከ72 ሳንቲም እየተመነዘረ ይገኛል። የካናዳ ዶላር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ደቡብ ባንክ ነው። 113 ብር ከ41 ሳንቲም ገዝቶ 115 ብር ከ68 ሳንቲም እየመነዘረ ይገኛል። የኢትዮጵያ ንግድ ባንክ አንዱን የካናዳ ዶላር 110 ብር ከ74 ሳንቲም ገዝቶ 112 ብር ከ96 ሳንቲም እየሸጠ ይገኛል። በግል ምንዛሪ ቢሮዎች ለአንድ ካናዳ ዶላር 117 ብር ከ07 ሳንቲም ተገዝቶ 119 ብር ከ41 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው የአሜሪካን ዶላር ነው። አንዱን አሜሪካን ዶላር በጥቁር ገበያ 186 ብር ከ30 ሳንቲም እየተመነዘረ ይገኛል። አሜሪካን ዶላር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው። አንዱን የአሜሪካ ዶላር በ154 ብር ከ56 ሳንቲም ገዝቶ 157 ብር ከ65 ሳንቲም እየሸጠው ይገኛል። የኢትዮጵያ ንግድ ባንክ አንዱን የአሜሪካ ዶላር 153 ብር ከ57 ሳንቲም ገዝቶ 156 ብር ከ64 ሳንቲም እየሸጠው ይገኛል። የግል የምንዛሬ ቢሮዎች ለአንድ የአሜሪካ ዶላር በ175 ብር ከ25 ሳንቲም ገዝተው 178 ብር ከ75 ሳንቲም እየሸጡት ይገኛል። ቀጥለን የምናየው የፓውንድ ስተርሊንግ ነው። አንዱን ፓውንድ ስተርሊንግ በጥቁር ገበያ 253 ብር ከ78 ሳንቲም እየተመነዘረ ይገኛል። ፓውንዱን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሞ ባንክ ነው። 209 ብር ከ80 ሳንቲም ገዝተው በ214 ብር እየሸጠው ይገኛል። የኢትዮጵያ ንግድ ባንክ አንዱን ፓውንድ ስተርሊንግ 205 ብር ከ15 ሳንቲም ገዝቶ 209 ብር ከ25 ሳንቲም እየሸጠው ይገኛል። የግል የምንዛሬ ቢሮዎች አንዱን ፓውንድ ስተርሊንግ 228 ብር ከ04 ሳንቲም ተገዝቶ 232 ብር ከ60 ሳንቲም እየተሸጠ ይገኛል። ቀጥለን የምናየው ዩሮ ነው። አንዱን ዩሮ በጥቁር ገበያ 219 ብር ከ21 ሳንቲም እየተመነዘረ ይገኛል። ዩሮ በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። አንዱን ዩሮ በ185 ብር ከ28 ሳንቲም ገዝቶ 188 ብር ከ99 ሳንቲም እየሸጠው ይገኛል። የኢትዮጵያ ንግድ ባንክ ለአንድ ዩሮ በ180 ብር ከ53 ሳንቲም ገዝቶ 184 ብር ከ14 ሳንቲም እየሸጠው ይገኛል። የግል ምንዛሬ ቢሮዎች አንዱን ዩሮ በ200 ብር ከ63 ሳንቲም ገዝተው 204 ብር ከ64 ሳንቲም እየሸጡት ይገኛል። ቀጥለን የምናገኘው የአውስትራሊያ ዶላር ነው። አንዱን አውስትራሊያ ዶላር በጥቁር ገበያ 135 ብር ከ26 ሳንቲም እየተመነዘረ ይገኛል። የኢትዮጵያ ንግድ ባንክ አንዱን አውስትራሊያ ዶላር በ9 ብር ከ08 ሳንቲም ገዝቶ 111 ብር ከ26 ሳንቲም እየሸጠው ይገኛል። የአውስትራሊያ ዶላር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 112 ብር ከ76 ሳንቲም ገዝቶ 113 ብር ከ86 ሳንቲም እየሸጠው ይገኛል። ቀጥለን የምናገኘው የቻይና ዩዋን ነው። አንዱን ቻይና ዩዋን በጥቁር ገበያ 27 ብር ከ40 ሳንቲም እየተመነዘረ ይገኛል። የኢትዮጵያ ንግድ ባንክ 22 ብር ከ12 ሳንቲም ገዝቶ 22 ብር ከ57 ሳንቲም እየሸጠው ይገኛል። የቻይና ዩዋን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። አንዱን የቻይና ዩዋን 24 ብር ከ78 ሳንቲም ገዝቶ 25 ብር ከ28 ሳንቲም እየሸጠው ይገኛል። ቀጥለን የምናየው የኩዌት ዲናር ነው። አንዱን የኩዌት ዲናር በጥቁር ገበያ 606 ብር ከ72 ሳንቲም እየተመነዘረ ይገኛል። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 503 ብር ከ90 ሳንቲም ገዝቶ 513 ብር ከ93 ሳንቲም እየሸጠ ይገኛል።
የኢትዮጵያ ንግድ ባንክ አንዱን የኩዌት ዲናር 492 ብር ከ13 ሳንቲም ገዝቶ 501 ብር ከ97 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው የዩናይትድ አረብ ኤሚሬት ድርሃም ነው። አንዱን ድርሃም በጥቁር ገበያ 50 ብር ከ76 ሳንቲም እየተመነዘረ ይገኛል። ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። በ46 ብር ከ28 ሳንቲም ገዝቶ 47 ብር ከ20 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ድርሃም 41 ብር ከ82 ሳንቲም ገዝቶ 42 ብር ከ65 ሳንቲም እየሸጠው ይገኛል። ቀጥለን የምናገኘው የሳውዲ ሪያል ነው። አንዱን ሳውዲ ሪያል በጥቁር ገበያ 49 ብር ከ71 ሳንቲም እየተመነዘረ ይገኛል። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። ለአንድ ሪያል በ44 ብር ከ79 ሳንቲም ገዝቶ 45 ብር ከ69 ሳንቲም እየሸጠው ይገኛል። የኢትዮጵያ ንግድ ባንክ ለአንድ ሪያል 40 ብር ከ93 ሳንቲም ገዝቶ 41 ብር ከ75 ሳንቲም እየሸጠው ይገኛል። ቀጥለን የምናገኘው የኦማን ሪያል ነው። አንዱን ኦማን ሪያል በጥቁር ገበያ 484 ብር ከ77 ሳንቲም እየተመነዘረ ይገኛል። ቀጥለን የምናየው የጆርዳን ዲናር ነው። አንዱን ጆርዳን ዲናር በጥቁር ገበያ 262 ብር ከ92 ሳንቲም እየተመነዘረ ይገኛል። የባህሬን ዲናር በጥቁር ገበያ 493 ብር ከ66 ሳንቲም እየተመነዘረ ይገኛል። በመጨረሻ የምናገኘው የእስራኤል ሽቅል ነው። አንዱን እስራኤል ሽቅል በጥቁር ገበያ 64 ብር ከ19 ሳንቲም እየተመነዘረ ይገኛል። የተወደዳችሁ የቻናሌን ተከታታዮች ለዛሬ ያስኩትን የምንዛሬ መረጃ ከባንክ እንዲሁም ከጥቁር ገበያ ይህን ምስል ነበር። ወደ ሌላ እንዲደርስ ላይክ ሼር አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም።